ብዙ አዎ ጥያቄውን ልድገምልህ። ጥያቄ ምንድን ነው? ቁርአንን የጻፈው መሐመድ አይደለ? በነብዩ ማን ነው? በጅብሪል የምትል በጅብሪል በሱ በኩል ነው አይደል ቁርአን የመጣው? እሺ። እና ታዲያ በምን ዋስትና ነው ቁርአንን መሐመድ የጻፈው? ከራሱ እንዳልጻፈ በምን ታውቃለህ? አላህ ጥበቃውን ወሰደ ራሱ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ቁርአንን ያወረድኩት እኔም ነኝ የምጠብቀው አለ። በአምላክ ላይ ደግሞ ማነው ምስካሪ? ቆይ ይቅርታ፣ ከመሐመድ ውጭ ችግር የለውም። አብረው የነበሩ የዓይን ምስክሮች ይሰጣለሁ። ችግር የለውም። እንደ መጽሐፍ ቅዱስ እንዳይመስልህ። መጽሐፍ ቅዱስ መቼ ነው የተጻፈው? ኢየሱስ ከሄደ በኋላ ካረገ በኋላ ነው። እሱ እያለ አልተጻፈም። ቁርአን ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው የተጻፈው እኮ። እሺ ይቅርታ አቋረጥኩ። እሺ አሁን ለምሳሌ ደምሳሽ ከራሱ ነው የጻፈው። አሁን እሱ እንደዛ ማለት እኮ ነው። አንድ ደምሳሽና ሉቃስን ብናወዳድራቸው ደምሳሽ ይሻላል። አሁን በማስረጃ ልናወራ ነው። እሺ ሉቃስ የኢየሱስ ክርስቶስ የመረጠው የዓይን እማኝ ደቀ መዝሙር ነበር ወይንስ አልነበረ? ይሄ ወንጌል ጸሐፊ ቀደም እኮ ስለ መጽሐፍ ቅዱስ እኮ አውርተን ጨርሰናል። አሁን ስለ ቁርአን እኮ ነው። ላነጻጽርልህ ነው። ምን ችግር አለው? ልናነጻጽር አይደል እንዴ? የጸሐፊዎችን ደምሳሽ ራሱ መጽሐፍ አለው አይደለ? ሙሉዬ እሺ ደምሳሽ እንግዲህ ብሎ ጽፏል። አሁን በጣም ጥሩ። እንደሱ ከሆነ ሉቃስም የራሱን የሉቃስ ወንጌል ጽፏል አይደለ? ለምን ሁለቱን ታነጻጽራለህ? እሺ ሶሪ ስላነጻጸርኩኝ። በራስህ እጅ ስርዓት አስይዝሃለሁ። ይወጣል አይደለ? እሺ እሱን ተው። ጥያቄህን ጠይቅ፣ ስለ እስልምና እመልስልሃለሁ። ነገር ግን ሉቃስና ደምሳሽን አወዳድሬ ደምሳሽ ከሉቃስ እንደሚሻል አሳይሃለሁ ከፈለክ። እሺ ሶሪ በቃ እሱን ተውና ከራሱ እንዳልጻፈ በምንድን ነው የምታረጋግጥልኝ? በጣም ጥሩ። እንግዲህ ምስክር ሲባል ጊዜ የአምላክ ምስክር አለው ቁርአን። ሁለተኛ የመልአኩ ገብርኤል ምስክር አለው። ሶስተኛ የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለው። አራተኛ የነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ የዓይን እማኝ የሰሃቦች ምስክር አለው። ይሄ ሁሉ ምስክር አለው። ቢያንስ አንተ ዘንድ ከያዝከው መጽሐፍ ምስክር የተሻለ ነው። እንዴት እንደሆነ ላስረዳ። እሺ አንደኛ መጽሐፍ ጸሐፊዎች በጻፉ ጊዜ ያ የቃሉ ባለቤት የለም ነበር። አንዴ ታወሪያለሽ ከይቅርታ ጋር አውቄሻለሁ። እሺ አንደኛ መጽሐፍ ቅዱስ ሲጻፍ ጊዜ የቃሉ ባለቤት የለም ነበር እዚህ ምድር ላይ። ነገር ግን የነቢያችን ሰለላሁ ዐለይሂ ወሰለም ቃሉን የተቀበሉት አካል በህይወት እያሉ ነው የተጻፈው ቁርአን። ይታል አይደል? ሁለተኛ ያነጻጸርኩ እያንዳንዱን ላንሳለሁ። ሁለተኛ የመጽሐፍ ቅዱስ ባለቤት የሆነው አካል ኢየሱስ ክርስቶስ ንጻፍ ብሎ እነዚህን አካሎች መርጧቸው ጽፈው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ኑጻፉ እያሉ ስማቸውን እየጠሩ ቁጭ ብለው እርሳቸው እያዘዟቸው ነው የተጻፈው። ይታል አይደል? አራተኛ ማለት ሶስት የምትናገረው አለ ተናገር። በዚህ ላይ እሱ እኔ እኮ ጥያቄ እሱ ታዲያ ከራሱ ቢናገርስ በምን ታውቃለህ? አሁን ግምታዊ ነገር በህይወት ይኑሩ። አንዴ ግምታዊ ነገራቶች እንዲህ ቢሆን እንዲህ ሊሆን ይችላል። እንዲህ አይነት ነገር ሳይሆን የሆነ ነገር አንሳና ጠይቀን፣ ችግር የለውም። እኔ የሆነ ነገር እያነሳህ እንደምጠይቅ እንደማነሳለህ። ለምሳሌ የቃሉ ባለቤት ኢየሱስ ክርስቶስ ነው አይደለ? የወንጌል የዓይን እማኞች ናቸው እነዚህ የጻፉት ጸሐፊዎች፣ የወንጌል ጸሐፊዎች ራሱ መርጧቸዋል ሐዋርያቶችን። አስራ ሁለቱን ደቀ መዛሙርት መርጧቸዋል። ከነዚያ ውስጥ ላሉ እነዚህ ጸሐፊዎች፣ የወንጌል ጸሐፊዎች ወይስ ሌሎች ናቸው የጻፉት? ከአስራ ሁለቱ ውጭ ወይስ 12ቱ ደቀ መዛሙርት ናቸው የጻፉት? አይ ወደ 40 ናቸው፣ ብዙ ናቸው። ስለ 4 ወንጌሎች ነው የማወራው። ሌሎች በርካታ ወንጌሎች እንደጣሉባቸው እናውቃለን። ያንን ተወው እና እሱ ሌላ ርዕስ ነው። አሁን 4 ወንጌሎች በእጅህ ላይ ያሉ አይደለ? ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል። እነዚህ አካሎች ኢየሱስ ክርስቶስ ራሱ የመረጣቸው ከ12ቱ ደቀ መዛሙርት ናቸው ወይስ የማይታወቁ ሰዎች ናቸው? የማይታወቁ አንልም። እንዴት የማይታወቁ? ስለዚህ ከ12ቱ ደቀ መዛሙርት ናቸው ማለት ነው አይደለ?
እኔ እኮ እሱ ስለ ቁርአን ነበር ጥያቄ። እኔ ስለ መጽሐፍ ቅዱስ ባቅ ኖሮ ነግሬህ ነበር። እባክህ አይደለም ደብሳሽን ሁሉ ልታነጻጽር ያነሳ ሰው ነህ። እንደሱ መልስ ስታጡ ጊዜ ወይ አንዴ መልስ ስታጡ ጊዜ እኔ እኮ ልጠይቅ ነው የመጣሁት አይባልም። አሁን እውነትን እንድትረዳ ዘንድ መጽሐፉን የጻፉለት ሰዎች ምንም የማይታወቁ ሰዎች እንደሆኑ እንድታውቅና ከክርስትና እንድትወጣ ዘንድ ለራሱ ብዬ ነው አሁን እያስረዳሁ ነው። እነዚህ 12ቱ ደቀ መዛሙርት ኢየሱስ ክርስቶስ ራሱ የመረጣቸው አካሎች ናቸው የጻፉልህ ወይንስ የማይታወቁ አካሎች ናቸው? መልስ። ስለማላቅ ነው አባቀማ ነግሬህ ነበር እኮ። በቃ እናሳውቃለን፣ ችግር የለውም። 12 ደቀ መዛሙርት እንዳሉት ግን ቢያንስ ይሄን ታውቃለህ አይደለ? ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት አሉት፣ 12ቱ መርጧቸዋል አይደለ? ስለዚህ ከእነዚያ ውስጥ ያልሆኑ ሰዎች ናቸው የጻፉት መጽሐፍ። ምን ትላለህ? አይታወቁም። ግን አይታወቁም ማለት አልችልም፣ ምክንያቱም ብጠይቅ ማስረጃ እንደማገኝ እርግጠኛ ነኝ። ግን ስላልጠየቅኩ አውጥቼ ላሳየህ 12ቱን ደቀ መዛሙርት እዚህ ገጭ አድርጌ ላሳየህና ቁጠራቸው። ከዚያ በኋላ ከነዚህ ያልሆኑ ሰዎች እንደጻፉልህ መጽሐፍ ቅዱስን በዚያ በራስህ ማረጋገጥ ትችላለህ። ማስረጃ ላውጣልህ። አብዱልከሪም እነሱማ እኮ ከነሱ ውጭ እኮ የጻፉ ናቸው። ግን እነሱ ደግሞ የሚታወቁበት ነገር አለ። እሱን ነው የማላውቀው። ስለዚህ ክርስቶስ የማያውቃቸው ሰዎች ናቸው የጻፉት። ሌላ ታሪክ ውስጥ ገባ። እሺ ይሄን የሚመልስ ክርስቲያን አለ? ለሌሎች እድል እንስጥ። ከላይ ያለሽ ሜትሽን አንሺው አንድ ጊዜ ባቂ ለምሳሌ የሁሶ ወንጌል ብዬ ብጽፍ ስለ ኢየሱስና ስለ ሁሉ ነገር ትቀበኛለህ? አይ አልቀበልህም። ለምን? እነሱን ተቀበልሻቸው ታዲያ? እነሱን ለምን ተቀበልሻቸው? ክርስቶስን ያለ የማያውቃቸው ሰዎች የጻፉትን ወንጌል አንዴ ተቀበልሻቸው መልሽ። ወረደች፣ በራሷ ጊዜ ወርዳለች። መልስ የለም። እኔ የሁሶ ወንጌል ብዬ ብጽፍ ማን ነው አልቀበልህም የሚለው? ለምሳሌ ብዙ ጊዜ እናገራለሁ እዚህ የሁሶ ወንጌል፣ ሙዝደሊፋ ወንጌል እያልኩኝ አንድ ሰው ቢቃወመኝ የሚቃወምበት መስፈርት አለው ወይ? ምክንያቱም ማንም የማይታወቁ አካሎች መጥተው ጽፈው አሜን ብላችሁ አምላክ ቃለው ብላችሁ ተቀብላቸዋል። እምነትን ያክል ነገር፣ የህይወትን ጉዳይ ያክል ነገር ምንም የማይታወቁ ሰዎች ጽፈውላችሁ አሜን ብላችሁ ተቀብላቸዋል። ሉቃስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ማርቆስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ልጅቷ እኮ እንደራሷ እኮ ነው የተናገረችው። እሱ ልጅቷ እኮ የራሷን ሀሳብ ነው የተናገረችው እንጂ ልጅቱ ሲጀምር አልተናገረችም፣ አልመለሰችም። መልስ የለም። አንተ ትመልሳለህ። ሉቃስን እና ማርቆስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት መርጧቸዋል፣ ያውቃቸዋል። ማንም የማይታወቅ መጽሐፍ የጻፈውን መጽሐፍ ይዛችሁ እንዴት ነው የህይወትን መንገድ በእርሱ ላይ እናገኛለን የምትሉት? ራሱ ሀቁን አንተ ታውቃለህ። እውነቱን እኔ ያወቅኩኝ እየነገርኩ ነው በማስረጃ። አልመረጣቸውም፣ ማያውቃቸውም እያልኩ ነው። ይሄ ነው እውነት ነው ሀቁ። ማስረጃ ላሳይ። ማስረጃ እኔማ ብጠይቅ እኮ የኦርቶዶክስ የሃይማኖት አባቶችን እኮ መጠየቅ እችላለሁ። እሱን እሺ ጠይቃቸውና ትመጣለህ። እነዚህ ማርቆስና ሉቃስ ከ12ቱ ደቀ መዛሙርት ክርስቶስ ከመረጣቸው ነው ወይ? እነሱ ናቸው ወይ ይሄን ወንጌል የጻፉልን ብለህ ጠይቃቸው። እሺ እሱን ጠይቃቸዋለሁ። እሺ የቅድሙ መልስልኝ። ሳትሄድ በፊት እንዳይሸውዱ ግራ ጥምጥም ብለው ልክ ስላሴን መጽሐፉ ላይ የሌለን ነገር ሸውደው እንዳሳመኗችሁ አሁን መልሱን ላሳይህ መጀመሪያ። እሺ ከዛ ሄደህ ትጠይቃቸዋለህ። ከ12ቱ ደቀ መዛሙርት ውስጥ እንደሌሉበት ላሳይህ። አንድ እዚሁ ላይ አውጥቼ ማለት ነው። ያው ማስረጃ አንተ የምትፈልገውን ጥቅስ ነው የምታሳየኝ። እኔ 12ቱን ደቀ መዛሙርት ብቻ ነው የማሳይህ። ሌላ የትም ቦታ አልሄድም። አብሽር። ያው ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 የ12ቱም ሐዋርያ ስም ይህ ነው ይላል። አሁን ላነብልህ ነው። እሺ
የ12ቱም ሐዋርያ ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድምም ወይንም ዮሐንስ፣ ፊልጶስ፣ በርቶሎሜዎስም፣ ቶማስ ቀራጩ፣ ባቲዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ይላል። ማርቆስ እና ሉቃስ የት አሉ? ወፍ የሉም፣ በፍጹም የሉም። ማርቆስ እና ሉቃስ የሉበትም። እነዚህ አካሎች የጻፉትን ወንጌል እንዴት ተቀበላችሁ? ዛሬ የማትቀበሉብኝ ምክንያት ምንድን ነው? እሺ አንተ የምትለው የሉም መጽሐፍ ቅዱስ ላይ ነው የምትለው? የሉም። አሁን ሉቃስ ናቸው። አሁን የደምሳሽን መጽሐፍ ለምንድን ነው ያልተቀበልከው አንተ? እንዴ የምሬን ነው። ለምን መጽሐፍ አልተቀበልክም? መስፈርቱ ምንድን ነው የመለስክበት? የደምሳሽን መጽሐፍ አንተም እያነጻጸርክ ነው። ቅድም እኔ ሳነጻጸር ነበረክ። እኔ በማስረጃ ነው የማነጻጽረው። እኔ የጻፉልኝን ጸሐፊዎች አውቃቸዋለሁኝ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለው ነው። ነገር ግን አንተ የጻፈልህ አካል ሉቃስ ኢየሱስ ክርስቶስን አያውቀውም፣ አላገኘውም፣ እርሱም አልመረጠውም። ነገር ግን ነቢ መሐመድ ሰለላሁ ዐለይሂ ወሰለም የጻፏቸው ሰሃቦች ኑ ጻፉ እያሉ የመረጧቸው ናቸው። በማስረጃ አውጥቼ አሳይሃለሁ። ይሄ ነው እሺ እኮ የጻፉትን ጸሐፊዎች መሐመድ ቁጭ አድርጎ ይሆናል ያጻፋቸው። እሱ ይኖራል ግን ቁጭ አድርጎ ቢያጽፋቸውም ምንድነው ቃላቱ ከሱ ነው የሚወጣው፣ ከመሐመድ ነው የሚወጣው። መሐመድ ከጀብሪል ነገረኝ ብሎ ሌላ አካል ቢሆን የራሱን ሐሳብ ቢሆንስ ነው እኮ የኔ ጥያቄ። እሱን ደግሞ አምላክ ቃል ኪዳን ማን ነው ዋስትናን ራሱ ወሰደ ያልከው ነው። አምላክ ራሱ የቀደሙት መጽሐፍቶች ለምሳሌ ሊበረዙ ይችላሉ። ለምን ከተባለ የጥበቃ ዋስትናውን ለሰዎች ነበር አሳልፎ የሰጣቸው። ጠብቆ ለትውልዶቻቸው ብሏቸው ነበር። አምላክ ደግሞ ራሱ የጥበቃውን ዋስትና ራሱ ሲወስድ ምን አለ? እኔ ራሴ ነኝ ቁርአንን የምጠብቀው ብሎ ዋስትናውን አሰረ። ደግሞ አንተ እንደምታውቀው በአምላክ ላይ ማንም ስልጣን ሊኖረው አይችልም። ገብቶሃል አይደል? አንድ ሰው እንደ ምሳሌ ልስጥህ፣ ሲጽፍላቸው ከነበረ ሰው ምን እንደተከሰተ። አንድ ክርስቲያን ነበር። ብዙ ጊዜ እንደ ምሳሌ አድርጋ ያነሱላቸዋል። ክርስቲያን ነው ቁርአንን የጻፈው ሲሉ ሰምተህ ታውቃለህ? ሙሌ አንድ ክርስቲያን ጽፏል ሲባል ሰምተህ አታውቅም? ምናልባት እንደ ሰባኪዎች ሲሉ ሰምተህ ከሆነ ቁርአንን የጻፈው እኮ ክርስቲያን ነው ሲሉ ሰምተህ። ቁርአንን የጻፈው ሰውዬ ክርስቲያን ሆነ? አይ ኖ መጀመሪያ ክርስቲያን ነበር፣ ከዛ እስልምና ተቀብሎ ከዛ ወደ ክርስቲያን ተመልሷል። እሱን ሰምተሃል። እሱ ላይ የሆነውን ነገር ልንገርህ። ገብቶሃል አይደል? ምናልባት እንደው አንድ ሰው የተሳሳተ ነገር ቢጽፍላቸው ስላልከው ጥያቄ መልስ ነው እሱ ሐዲስ ላይ ራሱ ማለት ነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አንድ ክርስቲያን ሰው ነበር። መጣና እስልምናን ተቀበለ። ከእርሳቸው ጋር መጣና እስልምናን ተቀበለ። ሁለት ምዕራፎችን አነበበ በቁርአን ላይ ማለት ነው። ሱረቱል በቀራ እና ሱራ አልዕምራንን ፈቀረአ ሱረት አልበቀራ ወአልዕምራን ሁለቱን አነበበ። ከዚያ ይጽፍ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰው መጥቶ እስልምና ሲቀበል አይከለክሉትም፣ መጥቶ ይጽፋል። ማንኛውም ሰው እኔ አንቺ ብንሰልም የዛኔ ሂጄ የምቀራው ቁርአን ብዬ እርሳቸው ሲያስተምሩ ለትውልድ ቁጭ ብዬ መጻፍ ይችል ነበረ። ይሄ ሰው መጥቶ ይጽፋል፣ እንደ ማንኛውም ሰው ይጽፍ ነበረ። መጨረሻውን ወደ ክርስትና ተመልሻለሁኝ አለ ሰውየው። አየህ፣ ከመዲና ወደ መካ ተመለሰ። መካ ተመለሰና ከካዲያኖች መካከል በዛው ከነርሱ ጋር ሆነ። እኔ እኮ ሙሐመድ ስጽፍለት የነበርኩት እኔ ነኝ አለ። እኔ ጽፍለት ነበር። ከዚያ ምን አለ መሰለህ፣ ያላለኝንም አውቄ ዝም ብዬ ጽፍለት ነበር ብሎ ዋሸ በእርሳቸው ላይ። ወካነ አላህ አሊመን ሐኪማ ብሎ ጻፍ እያለኝ ወካነ አላህ ገፉረን ረሒማ እያልኩ ጽፍለት ነበር። ወላ ያዕሪፉ ኢላ ማ አክቱቡ ለሁ ብሎ ዋሸ በእርሳቸው ላይ። እኔ ከጻፍኩለት በስተቀር ምንም አያውቅም ነበር አላቸው። ለዚህ ሰው ምን አይነት መልስ እንደሰጠው አምላካችን አላህ ሱብሓነሁ ወተዓላ ተመልከት። ወፍተራ ዐለ ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ዋሸ፣ ቀጠፈ። ከዛ ወዲያው ይሄን ቃል እየተናገረ ምንም አልቆየም። ወዲያው አላህ ሱብሓነሁ ወተዓላ ቀሰፈው ይሄን ሰው በመካከላቸው። እዛው ይሄን ቃል እየተናገረ ወዲያው ሞተ። ፈአህለከሁ ላህ አይናቸው እያየ እዛው ሞተ። ከዛ እነዚህ ክርስቲያን ሰዎች ያነሱና ቀበሩት። ቀብረውት ልክ ከሄዱ በኋላ መሸ። ሌሊቱ ልክ ሲነጋ ማለዳ ላይ ሲሄዱ ምድር ተፍተው አገኙ። እነዚህ ሰዎች ምድር ተፍተው አገኙ። ከዚያ በኋላ እነዚህ ክርስቲያኖች ምን አሉ? ሃዛ ፊዕሉ ሙሐመድ ወአስሓቢሂ ለማ ሀረበ ሚንሁም ነብሹ ዐን ቀብሪሂ ወአኽረጁሁ ወረመውሁ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። በዚህ በክርስቲያን ወንድማችን ላይ እነርሱን ጥሏቸው በመጣ ጊዜ ወደ ሃይማኖቱ በተመለሰ ጊዜ መቃብሩን ቆፍረው አውጥተው ጥለውት ነው ብለው ተናገሩና
ከዚያ በተሻለ መልኩ ሌላ ቀብር ቆፈሩ። ሆነ ወበደንብ አድርገው ፈአዕመቁ ይላል ሐዲስ ላይ በጣም አድርገው ቆፈሩት። ከዛ በኋላ አሁን ከቀበሩ በኋላ ሄዱ። አሁንም በሁለተኛው ቀን ሲመጡ በማለዳ ምድር ተፍተው አገኙ። አሁንም ልክ እንደለመዱት ተናገሩ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። ወደ ሃይማኖቱ በተመለሰ ጊዜ ይሄን አድርጎባቸው እንትን ብለውት ነው ከቀብሩ ቆፍረው አውጥተውት ነው ብለው ተናገሩ። አሁንም በሶስተኛ ጊዜ ሌላ መቃብር ቆፈሩ። እጅግ በጣም ከሁለቱ በጣም በራቀ መልኩ ወደ ምድር ቆፍረው ቀበሩት። አሁንም ሲመጡ ጊዜ በአራተኛው ቀን ምድር ተፍተው አገኙ። አሁን በአራተኛው ጊዜ ባዩ ጊዜ ይላል ዓሊሙ አነሁ ለይሰ ሚን ፊዕሊ ናስ፣ ይህ ከሰው እንዳልሆነም ተረዱ። በዚህ ጊዜ የአምላክ ቅጣትና የእርሱ በቀል እንደሆነም ተረዳዋል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያላሉትን እኔ ነኝ የምጽፍላቸው ብሎ በመናገሩ ምክንያት አላህ ሱብሓነሁ ወተዓላ እዚሁ ምድር ላይ ዋጋውን ሰጠው። በአይናቸው መካከል ገና ቃሉን እየተናገረ ገደለው። እዚያው ወዳው ቀብረው ምድር ልትቀበል እንኳን አልቻለችም። ወዳው ነው የተፋቸው። ታቻለ አይደል? ይሄ ይመስላል እንዳጠቃላይ እርሳቸው የተናገሩትን ቃል በቃል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያንን ጽፈዋል። ያንንም የሚያረጋግጥላቸው ራሱ መልአኩ ገብርኤል በየጊዜው እየመጣ ካነ ዩዳሪሱል ቁርአን ይላል አብዱላህ ብን አባስ። ያን ያወረደውን ቁርአን መልአኩ ገብርኤል ራሱ መጥቶ ያነብላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ያሰማቸው ነበር፣ ያዳምጣቸው ነበር። ይሄንን እያልከኝ ያለው እየነገርከኝ ያለው ከቁርአን ያለ ነው? ከጉግል እንደሰጠህ ነው የፈለከው? አይ አይደለም፣ እንዲሁ ነው። ከቁርአን ላይ ነው ከሐዲስ ላይ ምናምን ነው ብዬ ነው ከቁርአን ላይ ነው። የአይን ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም የአይን ምስክሮች ይዘግ እኛ የመረጃ ምንጮቻችን ቁርአንና ሐዲስ ናቸው፣ ሁለቱ ናቸው። እሺ አዎ፣ ግን የሁሉም ነገር መነሻው ቀደም እንደጠየቅኩ ነው። ማስረጃው ቀደም እንደጠየቅኩ ነው። ከራሱ እንዳልሆነ እንትን ዋስትናውን ነው። በቃ እሱ ነው መሰረቱ። በህይወትም ቢኖሩ ጻፊዎቹ ቁጭ ብለውም ቢጽፉ ከራሱ እንደማይናገር ዋስትናው እሷ ትሰመረበት። ምን ለማፈልጋል አልገባኝም። አሃ እንደዛው ነው ታዲያ። እንደዛ ነው ከራሱ እንዳልተናገረ ማስረጃ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ወማ የንጥቁ ዐኒል ሀዋ ትክክል ነው። ከራሳቸው አንዳችን አይናገሩ። አምላክ ራሱ የሰጣቸውን ቃል ነው የሚናገሩት። ይሄን አምላክ ራሱ ይመሰክርላቸዋል። ወማ የንጥቁ ቁርአን ላይ እንደዛ ብሎ ተናገረ አይደለ? አምላክ ራሱ እና እሷን ራሱ ቁርአን ላይ የተናገረው ራሱ መሐመድ ራሱ ከራሱ እንዳልሆነ ምን ማስረጃ አለ ነው? አምላክ ራሱ ነው የተናገረ። መሐመድ የእርሳቸው ቃል የለም በቁርአን ላይ እርሳቸው መናገር አይችሉም። ማስለን ከመሰረቱ መሐመድ ነው የነገረህ የሚሏቸው ነገር ውሸት ነው። እሱ ሰለላሁ ዐለይሂ ወሰለም ቁርአን ላይ አንዲት ፊደል ከራሳቸው መናገር አይችሉም። እሱንም የጻፈው ራሱ መሐመድ ነው። መሐመድ እንደጻፈው ማስረጃ ሳየና ትልቁ ላይ ነው። በቃ እንደሱ ይሻላል መሰለኝ ማፋጠጡ። አውጣ ማስረጃ ነው ሰለላሁ ዐለይሂ ወሰለም እንደጻፈው። መጀመሪያ እኔ ነኝ የጠየኩት እኮ አንተ ራስህ አልክ እኮ መሐመድ ነው የጻፈው ቁርአንን አልክ። ማስረጃ ሳየ መሐመድ እንደጻፈ ሰለላሁ ዐለይሂ ወሰለም። እሺ የጻፈው ሳይሆን ጽፎ ቢሆንስ? አልሰማ አንተ ያሳየህ ጽፏል ብለህናታ አሁን ከፍተህ አሳየህ። ያፈ ለምታ ነው። እሺ ስንቶ በቃ እንደሱ ከሆነ አሁን አዳምጪ፣ ሌሎች ደግሞ ይጠይቁ። እሺ አይ ጥያቄ ያላችሁ ክርስቲያኖች ካላችሁ መቀጠል ትችላላችሁ። ያው ሃይ ጥያቄ ያለው ክርስቲያን አለ? እንዴ ቢሆንስ? እንዴ አርጎ ቢሆንስ? ጥያቄ ጨረሳችሁ በቃ? እሺ ጥያቄ ያለው ካለ ይጠይቅ። ሰላም አለይኩም ወራህመቱላህ ወበረካቱህ። እንዴ እሷን አስቀድማ ከይቅርታ ጋር ጨረቃ ጥያቄ አለሽ? አዎ አንዴ እየከፈትኩ ነው። አይሽ እሺ ወአለይኩም ሰላም። ጥያቄ ምንድን ነው? እሺ ሁሱን ይጠይቃ። ሰላም አለይኩም ወአለይኩም ሰላም።
አንድ ጥያቄ ተጠይቄ ነው ሪከርድ ላድርግህና መልስልኝ። እንትን አንድ ልጅ ካፊር ቤት ሂጄ አለ እንትን ፕሮቴስታንት ናቸው እንግድነት ሂጄ የአሳ ስጋ በልቻለሁ ምን ማድረግ ነው ያለብኝ ብሏል። እስኪ መልስ። እሺ ሙስሊም ነው፣ ነገር ግን ፕሮቴስታንቶች ቤት ሂዶ የአሳ ስጋ መብላት ነው አይደለ? አዎ እሱ አንደኛ አይቻልም ወይ ማለት ይቻላል። ሁለተኛ ደግሞ ምን ማድረግ ነው ያለብኝ? አንደኛ እርድን አስመልክቶ ነው። እርድ ብሎ ማለት ታርዶ የሚበላ የሆነ ከአላህ ስብሐነሁ ወተዓላ ስም ውጭ በሌላ ስም የታረደ ከሆነ ይህ ደግሞ ሰው ከሚታረድ ነገር አይደለም። ገብቶሻል? ያወጣዋል ከባህር ይጠብሰዋል፣ ያበላል። ከዚህ የተለየ ነገር አይደለም። አላህ ስብሐነሁ ወተዓላ በእኔ ስም የታረደ መሆን አለበት ማናቸው የሚታረዱ ስጋዎች ብሎ ነው የተናገረው። ስለዚህ ከዚያ ውጭ ከእርድ ውጭ የሆኑ ነገራቶች ግን ከአላህ ስም ውጭ በሌላ ነገራት ዝም ብሎ እየተሰሩ ቢሆኑ ለምሳሌ ፉል ሊሰራ ይችላል አንድ ክርስቲያን። ነገር ግን የራሱን የአምላኩን ስም አንስቶበት ምናምን ስለሰራው አይበላም ማለት አንችልም። እርድን አስመልክቶ ነው። الذبح لا يكون إلا باسم الله سبحانه وتعالى እርድ ከሆነ በአላህ ስም ብቻ መሆን አለበት። አላህ በቁርአን ላይ فصل لربك وانحر ይላል። በእኔ በጌታ በአላህ ስም ብቻ ሰዋ እረድ እያለ ይናገራል። قل إن صلاتي ونسكي ومحياي ومماتي لله رب العالمين ይላል። ስግደቴን መስዋዕት ማድረጌም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በሌላ አላህ ስብሐነሁ ወተዓላ ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ ብሉ እርድ የሚለውን መስፈርት አድርጓል። የማይታረድ ነገር እስከሆነ ድረስ ይህ ነገር ቢስሚላህ ብሎ ይበላ እንደ ወንጀል አይቆጠርበትም። አይ የሚታረድ እርድ ከሆነ ግን ከአላህ ስም ውጭ በሌላ ስም በመሲሁ ስም አርደው ቢጋብዙን የዛና ይበላል። እሺ ይሄ ነው። መርሃባ። ሌላኛው ጥያቄ ደግሞ ካፊር አንድ ካፊር ታሞ አላህ አፊያ ያድርግ ብሎ ዱዓ ማድረግ እንዴት ይታያል? ይህም የተጠየቀ ይቻላል፣ ችግር የለውም። የሌላ እምነት ተከታይ ታመው አምላክ አላህ ስብሐነሁ ወተዓላ አፊያ ያድርግህ ጤናህን ይመልስልህ ብትሏቸው ችግር የለውም። እንዳውም ሄዳችሁ ቤታቸው ብታጽናኗቸውም ችግር የለውም። እንዳውም ማሳከሚያ ብትረዷቸውም ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ አይሁድ ታሞ ማስረጃ ሐዲስ ላይ ሄደው ጠይቀውታል። አይሁድ ታሞ ጠይቀውታል። ስለዚህ የሌላ እምነት ተከታዮችን ቢታመሙ ከጎናቸው ብትቆሙላቸው በዚህ ነገር ላይ የሚከለክላቸው ነገር የለም። አላህ በቁርአን ላይ ሲናገር ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን ይላል። እነዚያን የሌላ እምነት ተከታዮች በሃይማኖታቸው ምክንያት ያልተዋጓቸውን በሃይማኖታቸው ምክንያት ከሀገራቸው ያላሳደዷቸውን ሰላማዊ የሆኑ የሌላ እምነት ተከታዮች በጎ ብትውሉላቸው አልከለክላችሁም ብሏል። አያችሁ፣ በጎ መልካም ከሚባሉ ነገራቶች መካከል አንደኛው ምንድን ነው? ለዚህ ሰውዬ ጤናን መመኘት ነው። አንድ ሌላ እምነት ተከታይ ተሰቃይቶ እንዲሞት ምናምን አንመኝለትም። ይልቁንስ በህይወት እያለ አላህ ሱብሓነሁ ወተዓላ ወደ እስላም እንዲመራው ሂዳያ እንዲሰጠው ዱዓ እናደርግለታለን። ጤናውን በተመለከተ አይደለም ዱዓ ማድረግ ወስዳችሁ ሐኪም ቤት ብታሳክሙት ችግር የለውም፣ ትችላላችሁ። እሺ የመጨረሻ ጥያቄ እንትን ሴት ልጅ በጀማዓ ሴቶችን ስታሰግድ ድምጿን ከፍ አድርጋ ማሰገድ ትችላለች ወይ? እሺ አጠገቧ ባዕድ ወንድ ከሌለ አዎ ችግር የለውም። ሴቶች ሴቶችን ማሰገድ ይችላሉ። የዛኔ ባጠገባቸው ባዕድ ወንድ እስከሌለ ድረስ ችግር የለውም። ድምጿን ከፍ አድርጋ የምታሰግዳቸው ሴት ማሰገድ ትችላለች። ድምፅ ከፍ ተደርጎ የሚሰገድባቸውን የሶላት አይነቶች አሉ። ጀዛከላሽ መርሐባ እያኩ መሀል ላይ ነው የምትነው። እሷ እንደ ኢማሞች ፊት ለፊት ሆናለች። እንደ ወንዶች ከፊት ከእንትን አትሆንም፣ መካከል ላይ ነው የምትሆነው እሷ። እሺ ፍለጋ ከላይ ሰላም። እሺ ሰላም ሙሱ እንዴት ነህ? አለ አልሐምዱሊላህ። ማን ነው? እግዚአብሔር ይመስገን። እኔ ጥያቄ ስለ ሐዲሳትና ስለ ቁርአን ነው። ያው ሐዲሱን ማን ነው ምን ያህል ነው የተጻፈው? ማን ነው የጻፈው የሚለው ማስረጃ አለ? አዎ በእጃችን አለ። ቃሉን የወሰዱት ከነብዩ መሐመድ ነው ወይስ ከአላህ ነው? እነዛ የወሰዱት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ኦኬ የሆነ ሐዲስ ላይ አለ ከሸይጣን አንድ አያተል ኩርሲን አሁን ቅራ ተብሎ የተሰጠው ሰው አለ ሐዲሱን ከጻፈው መሃል ማለት ነው። ያ እንዴት ነው የሚታየው? አዎ ያው ሰይጣን እንግዲህ ጠሞ ነው እንጂ የእውቀት ባለቤት ነበር ከቀድሞ ከመጀመሪያው። ስግደት አድርግ ተብሎ አላደርግም ብሎ ነው እንጂ አምላክን ከሚገዙት መካከል ነበር። ይሄን ሁላችንም የምናውቀው ነገር ነው።
ገብታችኋል? ወይንም ይሄ ዲያብሎስ ወይ ማን ነው ኢብሊስ ማለት ነው። ያውቅ ነበር፣ ሁሉን እያወቀ ነው አውቆ የጠመመውና የካደው ያመፀው ከአምላክ ትእዛዝ አምላክንም ይገዛ ነበር። ከዚያ በኋላ ለአደም ስጁድ አድርጉ በተባለበት ጊዜ እኔ ስጁድ አላደርግም ብሎ በዚያ አመፀው ነው አላህ ሱብሓነሁ ወተዓላ እንዲወጣም ያደረገው። ስለዚህ ነቢያቶች የሚያስተምሩትን አስተምህሮ በደንብ ይሰማል፣ እንደማንኛውም ሰው ይሰማል። ገብታችኋል አይደል? ሰምቶ የዛኔ ያንን ነገር መጥቶ ሊናገር ይችላል። በዚህ ጊዜ አቡ ሁረይራ ከሰይጣን ይዟል ወይ? ከሰይጣን ያልያዘው ከሰይጣን ሰማው። ነገር ግን ያረጋገጡት ከነቢ ሰለላሁ ዐለይሂ ወሰለም ሄደው ከነቢ ሰለላሁ ዐለይሂ ወሰለም ነው እንጂ የያዘው የሚባለው ከሰይጣን ይዟል አይደለም። ሰይጣን መጥቶ ሊናገር ይችላል የሆነን ነገር፣ ያንን ነገር ከእርሱ እንደሰማ ነው እንጂ የሚቆጠረው ያንን ሰይጣን የተናገረው ንግግር እውነት ነው ሐዲስ ነው ብሎ እየዘገበልን አይደለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሂደው በተናገረ ጊዜ አቡ ሁረይራ ሰደቀከ ወሁወ ከዙብ ብለው መለሱለት። እርሱ ውሸታም ቀጣፊ ሆኖ ሳለ ይሄ ሰይጣን፣ ነገር ግን የተናገረው ንግግር ይሄ ስለ አየተል ኩርሲ ትክክል ነው ብለው ተናገሩ። አየተል ኩርሲይን ደግሞ ሰይጣን ነው ወይ ያወረደው? አይደለም። ቀድሞ በቁርአን ላይ የወረደ አንቀጽ ነው ደግሞ እየተናገረ ያለው እሱ ያቷል አይደል? ልክ ለምሳሌ ክርስቲያን ከሆንክ መጽሐፍ ቅዱስ ላይ ያለን ጥቅስ ዲያብሎስ እያነሳ ይናገር ነበር። ሉቃስ ወንጌል፣ ማርቆስ፣ ማቴዎስ ወንጌል ላይ ብትሄድ ምዕራፍ 4 ከቁጥር 1 ጀምረህ ስታነበው ጊዜ ስለአንተ እንዲህ ተብሎ ተጽፏል እያለ የተናገረበትን ጥቅስ ታውቃለህ አይደል? ላውጣለህ። ዲያብሎስ ጥቅስን ያውቃል፣ ያንን ይናገራል። ለኢየሱስ ክርስቶስ ነው ለዛም የነገረው። ክርስቶስም አይ ተሳስተሃል አላለው። ገብቶሃል አይደል? አንዴ ምን እንዳለ ተመልከት። ጥቅስ እያነሳ ከመዝሙረ ዳዊት እያነሳ ዲያብሎስ ጥቅሶችን ይናገር ነበር። ቆይ ላውጣለህ መጽሐፍ ቅዱስ ላይ አንዴ ምን ይላል መሰለህ? ያውና ሉቃስ ወንጌል፣ ማቴዎስ ችግር የለም ማቴዎስም ቢሆን ምዕራፍ 4 ሉቃስን እናውጣ። ሉቃስም አለ ማቴዎስም ላይ አለ። ምዕራፍ 4 ጀምረን እናንብበው። ተመልከቱ እዚህ ጋር ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። በነገራችን ላይ ኢየሱስ ክርስቶስን ዲያብሎስ ፈትኖታል። 40 ቀን ተፈተነ። አሁን ዲያብሎስ ጥቅስን አንስቶ እንደሚናገር ልነግርህ ፈልጌ ነው። ወደታች ወረድ ብሎ ምን ይላል? በዚያም ቀኖች ምንም አልበላም ነበረ። ከተጨረሰም በኋላ ተራበ። ኢየሱስ ክርስቶስ ተራበ። ዲያብሎስም የእግዚአብሔር ልጅ እንደሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም ሰጠዋለሁ፣ ለአንተ ሰጠሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ በአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏል አለው። ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ አሁን ይኸው ጥቅስ ሊናገር ነው ዲያብሎስ። ከምን? ከመጽሐፍ ቅዱስ። ከየት? ከመዝሙረ ዳዊት ላይ። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱ ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ከዚህ ወደ ታች ራስህን ወርውር አለው ይላል። ይሄ መጽሐፍ ቅዱስ ጥቅስ ነው አይደል? ዲያብሎስ እየተናገረ ያለው ፍለጋም የተነሳ ሁሱ አሁን በጣም ይቅርታ ስልኬ 1% ነው ሊዘጋ ነው። ከቻልኩ ቻርጅ አድርጌ አሁን መብራት የለም። ማታ በጣም ብዙ ጥያቄ አለኝ እጠይቅሃለሁ። አብሽር ሀይ አሁን የተጻፈውንም አይቻለሁ ሰምቻለሁ። ትክክል ነው። ለዚህም ሪዝን አመጣለሁ። ግን ደግሞ በቃ ማታ አመጣለሁ። ከቻልክ አስገባኝ። አብሽር ደስ ባለ ጊዜ ነው። ልቀጥል እሱ አሽቀጥል። እሺ ቁርአን ይዛላ አይል አራፍ ምዕራፍ 757 ላይ ምን ሱራ አለ አራፍ ነው የሚለው ምዕራፍ 757። እሺ ጥያቄሽ ምንድን ነው? በሱ ላይ 157 ላይ ያለውን ጥቅስ አንብብና አስረዳኝ አብራራ። ወለቀድ 157 እሺ እንደላታለች ሱረቱል አዕራፍ 157 እሺ ለእነዚያ ያንን
እነሱ ዘንድ በተውራትና በእንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ። በበጎ ስራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል፣ መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል። ከእነርሱም ላይ ሸክማቸውን እነዚያንም በእነርሱ ላይ የነበሩትን እንዝላዎች ከባድ ሕግጋቶች ያነሳላቸዋል። እነዚያም በእርሱ ያመኑ ያከበሩትም የረዱትም ያንን በእርሱ ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነሱ የሚድኑ ናቸው እያለ ይናገራል። እሺ በዚህ ላይ ጥያቄሽ ያልገባሽ ነገር አለ? አዎ እንትን ነው። ማን ነው? ነብዩ መሐመድ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ተውራት እና እንጂል ላይ ተጽፎ ይገኛሉ እያለ ነው። በእነርሱ መጽሐፍ ላይ ስለ እርሳቸው ተጽፎ እንደሚገኝ ይናገራል። እና ማን ናቸው ሰዎቹ? የትኞቹ ሰዎች? ተውራት ለሙሳ የተሰጠ ነው እንጂ ለና ተውራት ያላቸው ሰዎች ተውራት ሙሳና ዒሳ እኛ ጋር ያለው ነው ወይስ ሌላ ነው? እነዚህ ሰዎች ገብቶባቸዋል። ነገር ግን በእነርሱ ላይ አንዳንድ ሐቆች ይገኛሉ፣ በእነርሱ ላይ ደግሞ ስህተቶችም ይገኛሉ። ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም እየተነገረ በእርሱ ውስጥ ይገኛል ወይ በመሲሁ አንደበት የተገለጸ ወይም በሙሴ አንደበት የተገለጸ ከተባለ እነዚያን ወደ እነዚያ መሄድ ይቻላል።